አምላክ እንደዚህ ሃይማኖትሽን ለቀሻል ማስተዳቀርልሻለሁ አሁን አንቺ ቡቴ ሰባሊዮታዊ ነሽ ሰባሊዮታዊያን ናቸው ስላሴ በአካል አንድ ናቸው የሚለው ተዋህዶ ቤተክርስቲያን የምታስተምረው ላታችሁ ካታቂ ሱብሃንአላህ የሚያመክተው አምላክ ነው ተመልከች ትምህርት ሃይማኖት ምንድነው የሚለው ስላሴ ማለት ለመከች ስላሴ ማለት ሰለሰ ሶስት አደረገ ማለት ነው ከሚለው የግዝገት ተገኘ ሲሆን ሶስትነት ማለት ነው ካለው ተመልከች የስላሴ አንድነት በባህሪ በመፍጠር በስልጣን በአጋር ካለ በኋላ ቀጥሎ ተመልከች እንደሚል የስላሴ ሶስትነት በምንድነው በስም በአካል በግብር በኩረት ነው እግዚአብሔር በአካል ሶስት ነው ሶስት አካል ነው ያለው ለዛ ነው በሰለፋስ ተመልከች ያው ይሄኛው አካል አለ ይሄኛው አለ ስለዚህ ቡቴ እያመለክሽ ያለሽውን አካል አታቂ በዚህ አስተምሮትሽ ብቻ ተመልከች ቤተክርስቲያን እንደምትሰድብሽ ተመልከች ይሄ መጽሐፈ ዜና ስላሴ ነው መጽሐፈ ዜና ስላሴ ቤተክርስቲያኒቱ ምን አለች እነዚህ አካላት እግዚአብሔር በአካል አንድ ነው የሚሉ ካሉ ተመልከች እንደዚህ ናቸው ስለዚህ ከእንግዲህ ወዲህ ከኛ ተለዩ ብለን እናዛችኋለን ከእንግዲህ ወዲህ ከኛ ተለዩ እነሆ የኀፍረት ልጓም በአፋቸው አደርጋለሁ ስለዚህ ቡርቴ አንቺ ከኦርቶዶክስ የተለየሽ ነሽ ለምን ስላሴ በአካል አንድ ናቸው ስላሽ ከተለ ተመልከች ሂዱ አጋርን ተሳቋችሁ ዛሬዎች ይጫሉባችሁ እናንተ እባቦች የልጅምት ልጆች ናችሁ እናንተ ውሾች የተኩላ ዘመዶች ናችሁ እናንተ አውሬዎች የጅብ ዘመዶች ናችሁ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ለዘላለሙ አሜን ይላል ቤተክርስቲያኒቱ እንደዚህ እያረገመች ያለችው አንቺ እንዳንቺ አይነት ነው ለምን አንቺ ሰባሊዮታዊ ሆነሽ እግዚአብሔር በአካል አንድ ነው ስላሽ ይሄ ደግሞ በተራሊ በክርስቲያና እንዳሳየሽ ምንፍቅናና የሚያሰድብ ነው ስለዚህ አንቺ አባትሽ ዝንጀሮ እናትሽ ጦጣ ናቸው ቤተክርስቲያን አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ይላል ስለዚህ ቡርቴ የቤተክርስቲያኒቱ ቃል በቃል አባትሽ ዝንጀሮ ነው እናታችሁ ጦጣ ናቸው ከእኛ ተለዩ ብላሻለች እና በቃ የምታመልክ አምላክ አላወቅሽ ምን ተሻለ አሁን ቡርቴ ወይኔ ቡርቴ ይቀር ይበልህ ግን እኔ በቃ የምትገርም ፍጥረት ነህ አንተ ምን አይነት ሰው ነህ አሁን ይሄን ማለት ከገድላት ውጪ የምታውቀው ነገር የለም እንዴ ለምሳሌ ቅዱስ ማታም ነው ይሄ የስላሴ መጽሐፍ እኮ ነው ገድል አይደለም የስላሴ መጽሐፍ አይ ቢሆንም እንደዚህ የሚል ነገር በተክርስቲያን አስተምራ አታውቅም ያው ይሄ ምንድን ነው እዚህ ጋር ያለው ሳይሆን እርግጠኛ ነኝ ይሄን የጻፈው አንድ የቤተክርስቲያን ወይ ገዳም እንትን ነው ብቻ የሆነ ፐርሰን የጻፈው እንጂ እንደ መጽሐፍ ቅዱስ ነገር የሚታመን ነገር አይደለም የሚቀበል ነገር አይደለም እሺ ታዲያ እዚህ ጋር ምን እንደሚለው ከገድላቱ ጣበቃ ለምንድነው በመጽሐፍ ቅዱስ አይደለም አይ ለምንድነው ዳግመኛ ይህ ዜና ስላሴ ቅዱሳንን ከጠላት ጦር የሚያደጋቸው የተወደደ የድህነት ጋሻ ነው ሰማሻ ይሄ መጽሐፍ ምንድነው የድህነት ጋሻ የመዳኛ